ሰላም እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ ተገናኝተናል። ቤስት ሞቲቬት እየላችሁ መጥቻለሁ ማለት ነው። ያው ቅርታ ይሄ ቪዲዮ ከአምስተኛ ክፍል ቀጥሎ እስከ 12ኛ ክፍል ያሉት በጣም ጠቃሚ የሆነ ቪዲዮ ነው ማለት ነው። እንግዲህ እንደምታውቀው ዛሬ 2018 አምስተኛ ወር ቀን 20 ላይ ነው ያለ ነው። እንግዲህ ሞዴል ነው ያው ይህን ሳምንት እየደረገ ያለው ማለት ነው። 6 8 እንግዲህ 12 ማለት ነው። አሁን በዚሁ ራሱ አስመልክቶ ነው ይህን ቪዲዮ እየላችሁ መጣሁት። እስከ መጨረሻው ከኔ ጋር መሆናችሁን እንዳትረሱ እያልኳችሁ። ስለዚህ ለዚህ ቻናል አዲስ የሆናቸው ሰዎች ደግሞ ቻናላችን ሰብስክራይብ አድርጉ። ሀሳብ ካላችሁ ደግሞ በኮሜንት ላይ አስታውቁን። ላይክ ማድረጋችሁን እንዳትረሱ። እንግዲህ ይህ ሞዴል አስመልክቶ ነው ማለት ነው ይህ ቪዲዮ የሰራላችሁ። ይህ ቪዲዮ ጠቃሚ ነው። አምስተኛ ክፍል መሆናችሁ ደግሞ ለሚመጣ የክልል ፈተና 6ኛ ክፍል ይጠብቃችኋል። 8 መሆናችሁ ደግሞ 7 መሆናችሁ ለሚመጣ 8ኛ ክፍል ስለሆንክ እንግዲህ ይመለከታል ማለት ነው። 11 ብትሆን ለሚመጣ ደግሞ የኢንትራንስ ተፈታኝ ስለሆነ ይሄ ቪዲዮ ለአንተ ወሳኝ ነው። እስከ መጨረሻ ከኔ ጋር መሆናችሁን እንዳትረሱ እያልኳችሁ። ለዚህ ቻናል አዲስ ሆናችሁ ደግሞ ቻናላችን ሰብስክራይብ አድርጉ። እንግዲህ በቅርብ 1000 ሰብስክራይብ እንገባለን ማለት ነው። እንግዲህ እኔ ያው የ9ኛ ክፍል ተማሪ ነኝ። እንግዲህ ጠቃሚ ስለ ትምህርት የሚሆኑ ነገሮችን ሞቲቬቶችን የማዘጋጅላችሁ ይሆናል ማለት ነው። ቀጥታ ወደ ፕሮግራሙ። እንግዲህ እንደሚታወቀው አሁን ሞዴል እየተደረገ ይገኛል። የ6ም 8ም 12ም እየተደረገ ይገኛል። ያው ሞዴል እንግዲህ የሚዘጋጀው ከአራት ወር በኋላ ነው የሚዘጋጀው ማለት ነው። ይሄ ሞዴል ደግሞ በተለየ 12ኛ ክፍል ብሔራዊ ፈተና ኢንትራንስ የምትፈተኑ ይሄ ሞዴል ብዙ አጥጋቢ አይደለም። ይሄ ሞዴል ብቻ መጠበቅ የለባችሁ ማለት ነው። አንደኛው ይሄ ነው ማለት ነው። ይሄ ሞዴል በ5 ወር ወይ ከትምህርት ቤት የሚወጣው ወይ ከክፍለ ከተማ የሚወጣው ነገር ለ12ኛ ክፍል ምንም ብዙ ጠቃሚ አይደለም። የሚመጣው ጥያቄ 100 ምናምን ሊሆን ይችላል። ከዛ በላይም ሊሆን ይችላል። 120 ምናምን ጥያቄ ሊሆን ይችላል። ይሄ ጥያቄ ምን ያህል አጥጋቢ ነው? ብዙም አጥጋቢ አይደለም። ምን ማድረግ አለባችሁ? ሞዴል ብቻ መጠበቅ የለባችሁ። ምን ማድረግ አለባችሁ? ለምሳሌ አሁን ኢትዮጵያ ውስጥ ብዙ ክልሎች አሉ። ወደ 11 12 ይሆናሉ ማለት ነው። ለምሳሌ አሁን ትግራይ ክልል እንዲሁ እነዚህ 12 ክልሎች አሉ። የ12ቱም ክልሎች እንግዲህ ለ12ኛ ክፍል የሚያዘጋጁት ሞዴሎችን እንዲህ የ12ቱም ክልሎች ማለት ነው ለ12ኛ የሚያዘጋጁት ፈተና ማለት ነው ሞዴል እንዲህ ለምሳሌ አንድ ተማሪ ለምሳሌ ኦሮሚያ ክልል ሆኖ የ11ዱም ክልል ሞዴል የወጣው ፈተና ቢያገኝ ያ ተማሪ ምን ያህል ይጠቀማል? በጣም ነው የሚጠቀመው። እንግዲህ ያገኘው የ13 የ12 የ11 ክልል ሞዴል የ12ኛ ክፍል ኤግዛም ነው ያገኘው። እንግዲህ ይሄ ተማሪ በጣም ነው የሚጠቀመው፣ ተጠቃሚ ነው የሚሆነው። ፈተና የማለፉ ደግሞ ደረጃው ከፍተኛ ነው ማለት ነው። ስለዚህ ሞዴል ብቻ መጠበቅ የለባችሁ። ለምሳሌ ብዙ ኤግዛሞች አሉ፣ ሞዴሎች አሉ ከ2007 እስከ 2017 ድረስ። እንግዲህ ደግሞ ሁልጊዜ መጽሐፍ ማንበብ የለባችሁ ማለት ነው። መጽሐፍ ማንበብ ብቻ ትርጉም የለውም ማለት ነው። ጥያቄ መስራት ይጠበቅባችኋል። ስለዚህ አሁን ፈተናው ደርሷል ማለት ነው። ኢንትራንስም ደርሷል፣ ሚኒስትሪም ደርሷል። በተለይ ደግሞ ኢንትራንስ የምትፈተኑት ጥያቄ መስራት ይጠበቅባችኋል። እንደ ብዙ ተማሪዎች ስኬታማ የሆኑት በማንበብ ብቻ አይደለም፣ ጥያቄ በመስራት ነው። ስለዚህ አሁን አንድ ኤግዛምፕል ልስጣችሁ። እንግዲህ እኔ አሁን ግሬድ 9 ስቱደንት ነኝ። አሁን አንድ ኤግዛም ልስጣችሁ። አሁን ባዮሎጂ ሳብጀክት አንድ ኤግዛም ልስጣችሁ ማለት ነው። ባዮሎጂ ዩኒቲ 3 ተምራችኋል። ዩኒቲ 3 እንግዲህ ስለ ሴል ነው ማለት ነው። ሴል ስትራክቸር ኤንድ ፋንክሽን ነው። አሁን ስልክ ይዛችኋል ሁላችሁም። እንግዲህ ከ11 እስከ 12 ስልክ ይፈቀዳል ትምህርት ቤት ላይ። ይሄ ስልክ ይዛችሁ ብዙ ሰዎች ደግሞ ብዙ ተማሪዎች ጎበዞች ናቸው፣ ቻትጂፒቲ ትጠቀማላችሁ። ቻትጂፒቲ ደግሞ ብዙ ጠቃሚ የሆነ አፕሊኬሽን ነው። ለምሳሌ እኔ አሁን ዩኒቲ 3 የባዮሎጂ ነው፣ ሴል ስትራክቸር ኤንድ ፋንክሽን ነው። በዚህ ዩኒቲ እኔ አሁን ቻትጂፒቲ ላይ ምን አደርጋለሁ? ስለ ሴል ሰርች አደርጋለሁ ማለት ነው። ሴል ስትራክቸር ኤንድ ፋንክሽን ያብራራልኛል፣ ያስተምረኛል። ፈተና ስጠኝ እለዋለሁ፣ ያስተምረኛል። ከዛ በኋላ ምን አደርጋለሁ? ፈተና ይፈትነኛል ማለት ነው። ፈተና ይሰጠኛል፣ እፈተናለሁ። ስለዚህ የትምህርት ቤቱን ፈተና ብቻ አይደለም ጠብቀው ማለት ነው። ለምንድን ነው ቅድመ ጥያቄ ማለት ነው ራሴን ጠይቃለሁ ስለዛ ዩኒቲ የተረዳሁት። ስለዚህ ደግሞ እኔ ደግሞ የምመክራችሁ አሁንም ቢሆን 12ኛ ክፍል ሆናችሁ ተማሪዎች ለምሳሌ
በአንድ ቻፕተር ላይ እንትን አድርጋችሁ ራሳችሁን በዚህ አፕሊኬሽን ራሳችሁን ማስተማር አለባችሁ። ፈተና ራሳችሁን መፈተን አለባችሁ በዚህ አፕሊኬሽን። ይሄን አፕሊኬሽን ተጠቅማችሁ ማለት ነው። ይህ አፕሊኬሽን በጣም ጠቃሚ የሆነ አፕሊኬሽን ነው። ይፈትንሃል፣ ያስተምርሃል፣ ያብራራልሃል እንዴት እንደመጣለ። ለምሳሌ ሂሳብ፣ ፊዚክስ፣ ባዮሎጂ፣ ኬሚስትሪ እነዚህ በቃ ናቹራል ሶሻል የሆኑ ትምህርት ቤቶችን በደንብ በቃ ትምህርት የሆኑትን በደንብ ያብራራልሃል ማለት ነው። ስለዚህ በዚህ ይሄን ተጠቅመ ምን ማድረግ አለብህ? ወደ ዩኒቨርሲቲ መግባት አለብህ። በዚህ ፈተና ብሔራዊ ፈተና ራስን ማዘጋጀት አለብህ። ለምሳሌ አሁን ፈተና የሰራና ፈተና ያልሰራ ተማሪ አንድ አይደለም። ልክ ፈተና የሰራ ተማሪ ሞዴል ኤግዛሞች የብዙ አመት ኤግዛሞች የሰራ ፈተና ላይ ስትቀመጥ ምንም የሚመጣ ነገር የለም። ለምንድነው? ራስን ፈተንሃል። የሚመጣው ነገር ሁሉ ታስተውላለህ፣ ታስታውሳለህ። የሰራውን ጥያቄ ቢመጣ ያለምንም ጫና ሰርተ ታልፋለህ ማለት ነው። ይሄ ነው ማለት ነው። ያልሰራ ተማሪስ መጽሐፉን እያነበበ መጽሐፉን እያየ ቢውል ፈተና ላይ ቢቀመጥ ምንም ባነበበ አይደለም፣ ዜሮ ነው የሚሆነው። ሌላ ነገር ውስጥ ነው የሚገባው። ይሄ ነው ማለት ነው። የሰራና ያልሰራ የሰራ ይሄ ነው ማለት ነው። ያልሰራስ እዚህ ነው ማለት ነው። መስራት ይጠበቅብሃል። መጽሐፍ ብቻ ማንበብ ትርጉም የለውም። እንግዲህ የትምህርት ቤታችን የሚያወጣው ሞዴል አይተን ነው ኢንትራንስ ፈተና የምንጠብቀው። ትምህርት ቤታችሁ ለምሳሌ የሚያወጣው 120 ጥያቄ ሊሆን ይችላል። ያ ሁሉ ጥያቄ ከ120 ጥያቄ ኦልሬዲ ቢበዛ አንድ 20 ጥያቄ ኢንትራንስ ላይ ቢመጣ ነው። በቃ 20 ራሱ ወይ 10 ቢመጣ ይችላል። ከአንድ ቻፕተር አንተ አሁን ለምሳሌ አንድ ቻፕተር ላይ 4 ሰዓት 3 ሰዓት 5 ሰዓት ልታቃጥል ትችላለህ። ለምሳሌ ሶሻል ኮንክ ከዛ ግን ከዛ ቻፕተር 3 ጥያቄ ወይ 4 ጥያቄ ሊመጣ ይችላል። ምን ያህል ሰዓት እንገልሃል? በዛ ሰዓት ጥያቄ ሰርተህ ራስን ብትጠይቅ ምን ያህል ተጠቃሚ ትሆናለህ? ይሄ ብቻ አይደለም። ለምሳሌ አሁን ብዙ በሶሻል ሚዲያ ላይ ቴሌግራም ላይ ዩቲዩብ ላይ ብዙ ዩቲዩበሮች ኢትዮጵያ ውስጥ ያስተምራሉ። 12ኛ ለፈተና የሚያዘጋጁት ብዙ እንትኖች አሉ። በቴሌግራም ላይ ብትገባ የብዙ አመት ሞዴል ኤግዛም ኢንትራንስ ይሰራሉ። ይሄንን መሰራት አለበት። ፈተናው ሳይደርስ ለፈተናው ራስን ማዘጋጀት ይሄ ነው ማለት ነው። ፈተናው ሳይደርስ ራስን በፈተናው ማዘጋጀት። ከዛ በኋላ ፈተና ቢመጣ ፈተና ላይ ስትቀመጥ ምንም ነገር አይመጣም። ሁሉም ነገር ትሰራለህ። ቀላል ነው የሚሆነው ማለት ነው። ፈተና ሳይደርስ ራስን ሳታዘጋጅ ፈተና ላይ የምትቀርብ ከሆነ ኑሮ ውድቀት ነው የሚሆነው ማለት ነው። ለቤተሰብ ለራስህ ትልቅ ተጽዕኖ ያመጣል ማለት ነው። ሳይኮሎጂካሊ ትጎዳለህ። ቤተሰብህም ብዙ አመት እኮ ለፍተሃል። 11 አመት ለፍተሃል እዚህ ለመድረስ። ስለዚህ ቤተሰብስ ምን ያህል ነው? 11 አመት ሙሉ ፋይት 11 አመት ሙሉ ስንት ብር አቃጥለሃል? ቦርሳ፣ እስክሪብቶ፣ ደብተር ምናምን ብለህ ስንት ነገር ነው ቤተሰብ እንትን ያለብህ። ለምሳሌ አሁን ግል ላይ የተማሩት ግል ላይ ብዙ ብር ወጪ አውጥቶ ነው የሚማሩት። እንግዲህ አሁን ለምሳሌ ግል ላይ የሚማሩት እስከ 2000 እስከ 3000 በወር ይከፍላሉ። ይሄ ደግሞ በአመት ቢባዛ ምን ያህል ይደርሳል ብላችሁ ታምናላችሁ? ይሄ ቪዲዮ ደግሞ በጣም ጠቃሚ ሆኖ ነው ማለት ነው። በተለይ ደግሞ መንግስት ላይ ያላችሁት እንግዲህ አሁን መንግስትና የመንግስት ትምህርት ቤትና የግል ትምህርት ቤት ብዙ ልዩነት አለ ማለት ነው። ብዙ ተማሪ የሚያልፈው የት ነው? ግል ላይ ነው። ብዙ ተማሪ የሚወርቀው ደግሞ የት ነው? መንግስት ላይ ነው። ስለዚህ የመንግስት ተማሪዎች እንግዲህ የመንግስት ተማሪዎችና መንግስት የሚማሩት ተማሪዎችና ግል የሚማሩ ተማሪዎች ብዙ ልዩነት አለ። ለምሳሌ ሞዴልን ብንወስድ 12ኛ ክፍል ሞዴል ቢያንስ እነሱ በአንድ አመት ውስጥ በ9 ወራቶች ውስጥ ከአንዴ እስከ 6 ሞዴል ይፈተናሉ። ግል ላይ ያሉት ማለት ነው። ግል ላይ ያሉት ሞዴልን 6 ጊዜ ይፈተናሉ። 5 ጊዜ ቢበዛ በቃ 5 ጊዜ ማለት ቢያንስ 4 ጊዜ ይፈተናሉ ግል ላይ ማለት ነው። መንግስትን ግን ብንወስድ ሞዴል የሚወስዱት ስንት ነው? በአመት
በ9 ወራት ስንቴ ነው ማለት ነው? 2 ነው። ምን ያህል አንተ ሞዴልን 6 ጊዜ ተፈተነ ኢንትራንስ ላይ ስትቀመጥ ምን ያህል ወደ ኢንትራንስ ፈተና ማለፍ ራሱ በጣም ከፍተኛ ነው፣ ከፍታ ነው። 2 ጊዜ የሰራስ ምን ያህል ነው? 2 እና 6ን ብታወዳድሩ የቱን የሚበልጠው? 6 ነው። 6 ጊዜ ኤግዛም ሞዴል ኤግዛም የተፈተነ ተማሪና 2 ጊዜ ፋይናል ጠብቆ የሚፈተነው ተማሪ አንድ አይደለም። ለምሳሌ አዳማ ከተማ ውስጥ የግል ትምህርት ቤትም አለ፣ የመንግስትም ትምህርት ቤቶች አሉ። እነዚህ የግልም ትምህርት ቤቶች የመንግስትም ለ12ኛ ክፍል ሞዴል የሚያወጡት ጥያቄው አንድ አይደለም፣ ይለያያል። ለምሳሌ እዚህ አዳማ ከተማ ሁለተኛ ደረጃ ትምህርት ቤት 17 ትምህርት ቤቶች ይኖራሉ ብንወስድ 17ቱ የሚያወጡት ለ12ኛ ክፍል ፈተና ሞዴል ኤግዛም የሚያወጡት የተለያየ ነው፣ አንድ አይደለም። ስለዚህ ተማሪዎች ምን ማድረግ አለባቸው? የአንድን ትምህርት ቤት ፈተና ወስደ ከእናንተ የምትማሩበት ትምህርት ቤት ጋር ኮምፔር አድርጋችሁ ማጥናት፣ ሀሳብ መለዋወጥ፣ ከተቻለ ጓደኛ መፍጠር ማለት ነው። ስለዚህ በዚህ ጊዜ ደግሞ በጋራ መስራት የሚያዋጣው፣ ብቻ ሄደ ምንም ነገር አታመጣም። ከሰው ጋር ኮሚኒኬት መፍጠር ይጠበቅባል፣ ከአስተማሪዎች ጋር። ስለዚህ አሁን ስልክ ይዛል፣ ስልክን ጥሩ ስራ ላይ ማዋል አለብህ። አንተ የሚያበላሽ ነገር ላይ ማዋል የለብህም፣ ጥሩ ነገር ላይ ማዋል አለብህ። ሌሎች ሱሶች ካሉ ደግሞ ራስን መጠበቅ አለብህ። ስለዚህ ይሄ ነው ማለት ነው። እንግዲህ ዛሬ እየላችሁ መጣሁት ይሄ ይመስላል። ለጓደኞቻችሁ ለተማሪዎች ሼር አድርጉ። እናመሰግናለን። ቴንኪዩ። በሌላ ፕሮግራም እስኪገናኝ ድረስ ሰላም ሁኑ። ሰላም